የዋት ነው የሚለው። እንዴት ነህ? ሰላም ማልበል ስምሽን? ቤቲ። ቤቲሻ እንዴት አለሽ? ኬት ቤት አለሽ? እንዴት ናችሁ? አረ ኦርቶዶክስ ነኝ። እሺ እሺ። ፕሮቴስታንት እሺ ቤቲ ምን ልትይ ነበር የፈለግሽው? ምን ልታወሪ ነበር የፈለግሽው? እኔ ራስ ማጥፋት እያልክ ነበርና በአሁኑ ሰዓት በጣም በተስፋ መቁረጥ ላይ ነው ያለሁት። ማለት አንዳንዴ ህይወት በጣም ከባድ ትሆናለች። የምኖረው ስደት ነው። የዛሬ 3 ዓመት ነው ምናምን የመጣሁት። ባለትዳር ነኝ ስለ ብቻዬን ነበርኩት። እሺ እሱን ስመርጥ ሁሉም አገለለኝ። ቤተሰብ፣ ወንድም፣ ዘመድ፣ ጓደኞች ሁሉም አገለለኝና እኔ እሱን ብቻ መረጥኩ። ምክንያቱም ያው አንድ የተዋደደ ሰው ግዴታ መምረጥ ስላለብህ እሱን መረጥኩ። እሱን በመረጥኩበት ሰዓት ግን እሱ ሌላ ሰው ሆነብኝ። አላውቅም፣ ቤተሰብ የለሽም ይለኛል፣ ጓደኞች የለሽም ይለኛል። በቃ እኔ እንጃ ሌላ ምን ልበል። በጣም ከባድ ነበርና ከሱ ጋር 2 ዓመት ሳሳልፍ ከዛ እግዚአብሔር ፈቅዶ ተመልሼ ወደ ስደት መጣሁ። ስደት ስመጣ ያው ብቻዬን ስለነበርኩኝ እንዳለ የምሰራው ለሱ ነበር የምልከው። 3 ዓመት ስሰራ የ3 ዓመት ደሞዝ እንዳለ ለሱ ነበር የላኩትና እሱ ግን በዛ ነበር የጠበቀኝ። እኔ እዚህ እየሰራው እሱ እዛ አግብቶ በቃ የተመቸ ህይወት ነበር የሚኖረውና ማንም የለኝም። እኔ አሁን ማለት ጾም ለሰው ዛሬ እንዲህ ሲሆንብህ እሱን አጥፍተህ አንተ መጥፋት ይሻላል። በጣም ብዙ ነገር አለ ለሰው ማትናገረው ጉድ የምትይዘው። ግን ደግሞ አይዞሽ በቃ ይሄም ያልፋል የሚለው ሰው ራሱ ስታጣ በጣም ከባድ ነው። ለኔ ከባድ ነው ማለት አሁን ሰዓት የሚታየኝ እሱን ማጥፋትና እኔ መጥፋት ብቻ ነው። አንድ ልቤ እንደዛ ይላል፣ አንድ ልቤ ደግሞ አይ እግዚአብሔር ለእግዚአብሔር ስጪው በቀል እግዚአብሔር ነው ይለኛል። እሱን ደግሞ መጠበቅ አልቻልኩም። እግዚአብሔር ይበቀለዋል ብዬ መጠበቅ አልቻልኩም። ምክንያቱም ያሳለፍኩት እኔ ስለማቅ እየሆንኩ ያለሁትንም እኔ ስለማቅ ዛሬ በሱ ሀገር ብታመም ልሄድ ወይም ወደ ሀገር ልግባ ብል ምንም የለኝም። ምክንያቱም ከቤተሰብ ርቅ ያለው ከወንድም ርቅ ያለው እሱን ብቻ ብዬ ነበር። እሱን ያልኩት በቃ እሱ አለኝ ያልኩት ያለኝ ያልኩት ሰው ደግሞ ዛሬ ብቻዬን አስቀረኝ። እኔ ማርያምን ገንዘብ አይደለም ገንዘቡ ዛሬ ብሰራ አገኘዋለሁ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ግን ካለ ሰው መቅረት ደግሞ በጣም ያማል። ለአንድ ሰው መስዋዕትነት ስትከፍል ያለ ወንድም ያለ እህት ያለ አባት ያለ እነሱ መቅረት እነሱን ስታስቀይም እናትን ስታስቀይም በአንድ ሰው ምክንያት ለኔ በጣም ከባድ ነው። በዛ ሰዓት ብቻ አላውቅም ማርያምን በዚህ ዙሪያ ብቻ ነው የሆነ ነገር እንድትል ነው ወንድሜ የገባሁት። ይቅርታ እንዲህ መናገር ራሱ አልችልም ግን በቃ ይሄ መበቀል የሚሉ ከጭንቅላቴ ላይ ማውጣት ፈልጋለሁ። እግዚአብሔር ይበቀለዋል ማለት ፈልጋለሁ። እኔ ጠዋት ስነክስ ማርያም ቀን ስሰራውዬ ማታ አልተኛም ሳለቅስ ነው ማድረው። ምክንያቱም በቃ እሱን ተበቅዬ እኔም ራሴን ማጥፋት ፈልጋለሁ። ከአንዴም 2 ሞክሬዋለሁ። ግን ያው መልአኩ ቅዱስ ሚካኤል አንድ ቀንም ተለይቶኛ አቅምና 2 ጊዜም የሱ ቀን ነበር ያደረኩት። በዚሁ ምክንያት ምስክር ልስጥና በሱም በቃ የሱ ቀለት ራሴን ላጠፋ ሽንት ቤት ለኪኒን ለቅሜ ሽንት ቤት ገባሁኝና ያው ቅዱስ ሚካኤል ይጠብቀኛል ወይ ሄድኩበት። አንድ ቀንም ተለይቶኛ አቅም አንድ ቀንም ምንም ሳረግ ምንም እሱ ተለይቶኛ አቅምና እሱን ያወጣ ያናው እሱ ከዛ ሁሉ አውጥቶኝ ዛሬ ደግሞ እሱ መበቀል ፈለኩ። በቃ እሱን እንዳልበቀል ብቻ ማወቅ ፈልጋለሁ። እንዴት ነው እሱን አለመበቀል የምችለው? ብዙ ነገር አለ ለሰው ማትናገረው ብዙ ነገር አለ ሚዲያ ላይ የማይወጣ በጣም ብዙ ነገር። ግን ይሄንን ብቻ ከጭንቅላቴ ላይ ማውጣት ፈለኩኝ። እንዴት ነው ማውጣት የምችለው? እንዴት ነው ረፍት አግኝቼ ተረጋግቼ ስራዬን የምሰራው? እንዴት ነው በቃ እንዴት ነው የምተኛው? እንቅልፍ ናፈቀኝ ማርያምን፣ እንቅልፍ ናፈቀኝ። እንቅልፍን ናፈቀኝ። እንቅልፍና ሰውን ናፈቀኝ። በቃ ሰው ብቻዬን ብቻ ምከረኝ። ምንም አልልም ወንድም ቤትሻይ በመጀመሪያ አታልቅሽ። እንኳን መጣሽ እንኳን ማገኘንሽ እና በቀደም እንዳልኩሽ አታልቅሽ። የኛ አለል በእግዚአብሔር የምናምን ሰዎች እንባችን በከንቱ መፍሰስ የለበትም። ለእንደዚህ
ኢቭን ለኛ ሊወት ራሱ ለማይመጥኑ ሰዎች በእነሱ የተነሳንባችን መፍሰስ የለበትም እንባ መፍሰስ ያለበት እግዚአብሔርን በጸሎት ለመማጸን ብቻ ነው እንባ መፍሰስ ያለበት እግዚአብሔርን ከልብ ለማመስገን ብቻ ነው ከዛ ውጪ ለሰው ልጅም ባይተገባ አይደለም በመጀመሪያ ደረጃ እንዲህ አይነት መጋባት ከምን የተነሳ ነው የሚፈጠረው ይሄንን በነገራችን ላይ የቤቲ ጉዳይ የሌሎች እህቶችም ጉዳይ ሊሆን ስለሚችል በተመሳሳይ ወንድሞችም ጭምር በዚህ አጋጣሚ የሌሎች ወንድሞችም ጭምር ጉዳይ ሊሆን ስለሚችል ትንሽ ላወራበት ፈልጋለሁ እና ወደ ጉዳዩ ገባለሁ ቤቲሻ መጨረሻ ላይ እንድትይ የምፈልገው አንድ ቃል አለ ምንድነው እርሱ እግዚአብሔር ያደረገልሽና እሺ ሰላም እዚህ ድርጅት ለመቀጠር ፈልጌ ነበር እሺ እዚህ ድርጅት ለመቀጠር አንደኛው ጥያቄ እኔ የምለውን ተቃራኒ መመለስ ነው እሺ ችግር የለውም እሺ ጥሩ መጥፎ ና ሂድ አስጠሊ ፉንጋ ተሳስተሃል ትክክል አይደለም ትክክል ነህ መልስ ትክክል አይደለም ለማለት ፈልጌ ነው መልስ ትክክል ነው ለማለት ፈልጌ ነው ዝም በል ሰውዬ አውራ ሴትዮ ጥያቄውን መመለስ ማቆም አለብህ ጥያቄውን መመለስ መጀመር አለብህ ውጣልኝ አሁን ግባልኝ በኋላ በፈጣሪ ስም በሰይጣን ስም አባር ያለው በቃ ቀጥሬ ያለው በቃ እሺ በጣም ነው የማመሰግነው ነገ ስራ ጀምራለሁ ቴንክ ዩ أربعة يكون خوي لك هاي تدري إنه تكون هم قرشي طبعا لهم كوي هون ها أربعة يكون خوي لك هو 4 هاي دعني دخلته أو كني دخلته هو خلته وزنيو 4 قد داي لك قد 4 يكون خوي لك هو 4 الكلمة هاي مرني دخلته وزرنا أوني نوصل دخلته كوينيو 4 لك هو 4 ما إني دخلته أيه تخوني كان زلا أو كوني خلت حسكايو إذا خلته هو 4 لك هذا 4 باني لك هو 4 الكلمة هاي إني دخلته أو كوني دخلته جاي رجع الكام ما سمعنا ورها مدة 4 بان دولي خناكا هو 4 الكلمة هو هاي إني دخلته أو كوني دخلت حسكايو جاي واي أنت 4 باني لك خلتها مني أتاو خلتها كورة يا ناس أيه ده هون لم يرد الله بالدخلك أي هون خلتك حسكاني هاي وا لم يرد الله أروح مودي 4 بان تهيلك هو 4 الكم ما قلت حيس كم تخل تبيني أنا لم وانت هون تاريخهم كونكم خلتنا حزود إني لم تخل تخل هاي لم مسييني أنت تخلت سويني أنت يا ترى هم قول إني خلته واي أنت خلت بان سويني 4 بان لك أيه طرنا صح ما زور أروح عين هذا كلته ما خلتها لا احنا سمعني صح ما زور أروح عين 4 ديبنا هو كل توزني خل تبلع خي كلتني هو تن كل تبلع خي لا يقول عين صدق جميل بالعين بقى عاوده كوين يرك قالوا له عاوده كوين يرك خوين كوي خير يرك سر كوت مش تقرن ايش خلوا اللعب بعيه ارحم ودي ما عاد حسيت حق الشيء هذا انا احنا معك ياي كل التينا اللي اخنا كازول 4 يوم يكونوا سياي وين لا ما هوني نلعب ما ترك بينهم كل أصل لا يتقمم يوم دولينا